በሞቀ ቤት ውስጥ መቃብር አለ። ባማሩ መንደሮች ውስጥ መቃብር አለ። ጧት ተነስተህ ስትወጣ ማታ ተነስተህ ስትገባ ቤቱን፣ ኑሮውን፣ አልጋውን፣ መኝታውን፣ መውጫውን፣ መግቢያውን ትፈራዋለህ። ይህ ሁሉ ታዲያ በሕይወት ውስጥ ያለውን ጠላት አለመረዳት ነው። ይሄ ሰው ጠላቱን ቢረዳም የሚያግዘው ሰው እንዳልነበረ መጽሐፍ ቅዱስ ይነግረናል። ጌርጌሴኖን የመጀመሪያው ምዕራፋችን ፍቅር ያጣ ሰው ማለት እንችላለን። ማንም ሰው ፍቅር ሊሰጠው ያልቻለ፣ ለብቻ የተገለለ፣ ሕይወቱና ዘመኑ ሁሉ የሕይወት ታሪኮቹ ሁሉ በመጮህ እና በመቃብር ላይ እያጓራ የሚኖር ሰው ሆኖ እንደ ሰው ተፈጥሮ እንደ ሰው መኖር ያቃተው ሰው ሆኖ የምናገኘው ነው። ስለዚህ ፍቅር የሰው ፍቅር አይቶ አያቅም። የሰው ፍቅር ተመልክቶ አያቅም። የሰው ፍቅር ጎብኝቶት አያቅም። አንድ አፍቃሪ አምላክ ግን ወደ እሱ መጣ። ሊወደው የሚችለው ኃያል ሊነቀው የማይችለው ጌታ ተወልዶለታል። ጌርጌሴኖን ሁለቱ ሰዎች በፍቅር የሚገናኙበት ቦታ ነው። በውስጡ ያለው ጠላት የሚደነግጥበት እና እንደ ሰው ለማየት እድል የሚያገኝበት፣ ሰዎች የሚሸሹትና የሚፈሩት መሆኑ ቀርቶ ሰዎች የሚጠጉት እስኪሆን ድረስ ጌታው ከጎኑ ይሆናል። ዛሬ እኛም አምላካችን ከጎናችን ይሆን። ብዙዎቻችን በእውነት የፍቅር ጸጋና ሞገስ እውነተኛው ጠፍቶን ፍቅር የሚባለው ነገር ሁሉ ነጮቹ አወናብደውብንም እኛም ተወናብደንም ከአምልኮትና ከመንፈሳዊ በረከት ጋር ልንይዘው ምንችለውን የእውነተኛው ፍቅር ምስጢር ጠፍቶን ፍቅር ፍለጋ ላይ ነን ያለ ነው። የሚበልጠው ትልቁ ፍቅር በክፉ ጠላትህ ላይ እግዚአብሔርን ማግኘት ነው። በክፉ ጠላትህ ላይ የሰማይ አምላክን ኃይልና ምስጢር መረዳት ነው። እንደዛ ከሆነ ከተፈጥሮአዊ ባህሪ ወጣ ብለህ የእግዚአብሔር ልጅነትን የምናሳይ እንሆናለን። አለበለዛ ግን ምን ይሆናል? ተፈጥሮአዊ ይሆናል። ሐሳባችንም ባህሪያችንም ዝም ብሎ ተፈጥሮአዊ የትም ሊደርስ የማይችል ሶስት መሰረታዊ ነገሮችን እዚህ ጋር እናያለን። አንደኛው ተፈጥሮአዊ ሰው መሆን፣ ሁለተኛው ሰው መሆን፣ ሶስተኛው መንፈሳዊ መሆን። ተፈጥሮአዊ ስንሆን ደመነፍሳዊ ሆነን ስለምንኖር በዛ ደመነፍሳዊ ውስጥ የክፉ መንፈስ ጠላት ስር ሰዶ የማንነታችንን ክብር አዋርዶ የስብዕናችን ገጽታ አጥፍቶ ወደ አራዊትነት እንድንለወጥ የሚገፋፋ ኃይል ነው። አራዊት ሆኖ መኖር ማለት ነው። በአንድ ቋንቋ እየተነጋገርን መግባባት የማንችል ስንሆን ይሄ ተፈጥሮአዊ ነው። በተፈጥሮአዊ ልብ፣ በተፈጥሮአዊ ሕሊና፣ በተፈጥሮአዊ ጠባይ እንራመዳለን ማለት ነው። ተፈጥሮአዊ ማለት ሰውን የሚመስል ሰው ማለት ነው። ሰው የሚመስል ሰው መሆን የሚያሰኘውን ሰው የሚያስገኘው ደግሞ ስጋዊ ስንሆን ነው። በስጋዊ ባህሪ ውስጥ እንደ ስጋ መንፈሳዊ ነገር ያስፈልገናል። ግን ቢሆንም መንፈሳዊ አልሆንም፣ ስጋዊ ነን። የሚቀድመው ግን ተፈጥሮአዊነታችን ሁል ጊዜ ብዙ እውነቶችን እንዳናውቅ ከባህሪያችን ጋር ይፋለማል። በአይነ ጥላ ተይዘን ነገሮች ጨልመውብናል። ስለዚህ በሁሉም መንገድ እንደሌላው ዓለም ለምንድነው ማደግ እኛ ያልቻል ነው? ሁል ጊዜ ባደጉት አገሮች ውስጥ ጥገኛ ሆነንና ሕይወታችንና ኑሯችንን እየገፋን እዚሁም እንኳ አገር ሆነን መስማማት የሚያቅተን ለምን ሆን? አንድ መሆን ስንችል ከባዕዳን ተምረን አገር መገንባት ስንችል በቴክኖሎጂውም በዘመናዊ ስልቱም በአስተዳደር ሂደቱም በወታደራዊውም በኩል ሁሉ ሰልጥነን ለምን በተሻለ መንገድ የዘመኑን ቴክኖሎጂ ተቋድሰን በአንድነት የምንኖርበትን ሕይወት ለምን አጣን ብለን ስናይ የምንኖረው በጌርጌሴኖን ነው። እየሰማችሁ ነው?
ኑሯችን በጌርጌሴኖን ነው።